በኢንስታግራም የማወራቸው አንዳንድ አርቲስቶች ማለት ነው እኔን አንፎሎ አደረጉኝ። ከዛ ከኔ ጋር የሚያወሩት ሜሴጅ እንዳለ ዲሊት አደረጉት። እግዚአብሔርን ብቻዬን እንደ እብድ ያወራሁ ነው የሚመስለው። በጣም ይገረመኝ ማለት ነው። ይህ ሴጋ ምናምን የሚለው ወቸው ጉድ ላይ ሲወጣ ግልጽ ሆኜ ታሪኬን ሳካፍል ምናምን ማለት ነው እንዳል በጣም የገረመኝ ማን ፌክ እንደሆነ፣ ማን የውሸት እንደቀረበኝ፣ ማን የውሸት እንዳወራኝ፣ ማን ለኔ እንደማይጠቅመኝ ያወቅኩበት ጊዜ ነው። እግዚአብሔር ነው የምላችሁ። አንዳንዴ በጣም ግልጽ ስትሆኑ ማለት ነው የእናንተ ያልነበሩ ሰዎች በጣም ታርቃላችሁ። የእናንተ የሆኑ ሰዎች ግን እንደ ማግኔት ነው የምትስቡት። ስንት ሰዎች አንፎሎ አድርገውኛል በዚህ 2-3 ሳምንት፣ ስንት ተከታዮች ደግሞ አግኝቻለሁ። ስለዚህ ሁሌ ማለት ነው በጣም 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 ግልጽ ሁኑ። በጣም ግልጽ ከመሆናችሁ የተነሳ ማለት ነው ለእናንተ የማይጠቅሟችሁና በውሸት የቀረቧችሁ አስመሳይ የሆኑ ሰዎች ሮጠው ከህይወታችሁ እንዲወጡ ታደርጋላችሁ ማለት ነው። ይህ ነው የተማርኩት እና ይህ ዜና ሰምታችሁ አዶናይ እንደዚህ ያወራ ብላችሁ አንፎል አድርጋችሁ መሰዳችሁን ዲሊት ያደርጋችሁ ያን ያህል ፍርሃት የተሰማችሁና ከብራንዴ ወይም ከኔ ለመራቅ የሞከራችሁ ሰዎች it's like I've seen who you are, you're so fake, I will never forget what you did and አንድ ቀን የምደርስበት ደረጃ ሰማይ እንደሚሆን እርግጠኛ ነኝ and you're gonna fucking regret it. I love everyone. I love you.